ሰላም እንደምን አላችሁ? በዛሬው መጽሐፍ መርሃ ግብራችን በዲያቆን ሄኖክ ኃይሌ የተጻፈውን ሕማማትን መጽሐፍ ይዘን መጥተናል። በዚህ መጽሐፍ በገጽ 257 ልብሱን ገፈፉት በሚል ርዕስ የተጻፈውን ጌታችን መድኃኒታችን ኢየሱስ ክርስቶስ የለበሳቸውን 4 ልብሶች የሚገልጸውን ክፍል ይዘንላችሁ መጥተናል። በዚህም ክፍል ጌታችን ከተወለደ ጊዜ ጀምሮ እስከ ዓርብ የለበሰው ልብስና ዓርብ እስከ ትንሣኤ የለበሳቸውን ልብሶች 4ቱ ልብሶች የምናይበት ጊዜ ነው። ሕማማት መጽሐፍ እንግዲህ በዲያቆን ሄኖክ ኃይሌ የተጻፈ መጽሐፍ ነው። ከመጽሐፉ ከገጽ 257 ላይ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ስለለበሳቸው ልብሶች የሚገልጸውን ክፍል ይዘንላችሁ መጥተናል። ወንጌል እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ የለበሳቸው ልብሶች 4 ሲሆኑ 3ቱ ከዕለተ ዓርብ በኋላ የለበሳቸው ናቸው። የመጀመሪያው ከመያዙ በፊት ለብሶት የነበረው የራሱ ልብስ ነው። ሁለተኛው ሄሮድስ ለመዘበት ያለበሰው የጌጥ ልብስ ነው። ሶስተኛው ሄሮድስ ለመዘበት ያለበሰው ቀይ ልብስ ወይም ከለሜዳ ነው። አራተኛው ከትንሣኤ በኋላ ሲገለጥ የለበሰው ነጭ ልብስ ነው። ጌታችንን መስቀል አሸክመው ከጎልጎታ ኮረብታ ካደረሱት በኋላ ለብሷት የኖራት ልብሱን ገፈፉት። ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል በ4 ከፈሉት። እጀጠባቡንም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ እየተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንደሚሆን በእርሱ ዕጣ እንጣጣል እንጂ አንቅደደው ተባባሉ። ይህም ልብሱን እርስ በርሳቸው ተከፋፈሉ፣ በቀሚሱም ላይ ዕጣ ተጣጣሉ የሚለው የመጽሐፍ ቃል ይፈጸም ዘንድ ነው። የጌታችን ልብስ የገፈፉት ዕርቃኑን ለመስቀል ሲሆን ልብሱን ከገፈፉት ደግሞ ሌላ የሚወደው ሰው መጥቶ ልብሱን እንዳይወስደው ነበረ። አብሮት የተሰቀሉትን ወንበዴዎች ልብስ እንዲህ እንዳደረጉት አልተጻፈም። ይህም ትንቢት የተነገረለት እርሱ ስለሆነና የሚረዳው የሌለው ያማረ ልብስ የማይለብስ ድሃ ነው ብለው በእርሱ ለመሳለቅ እንዲያመቻቸው ነበረ። የጌታችን ልብስ ግን እነርሱ እንዳዩት ተራ ልብስ አልነበረም። ወታደሮቹ አላወቁም እንጂ ከላይ ገፈው በእጃቸው የያዙት ልብስ በታቦር ተራራ እንደ ብርሃን ነጭ የሆነውን ልብስ ነበረ። ይህ ልብስ ከ12 ዓመቷ ጀምሮ ደም ይፈስባት የነበረችውና ገንዘቧን ከሥራ ልትድን ያልቻለችው ሴት የዳሰስኩት እንደሆነ እድናለሁ ያለችው ልብስ ነው። ይህ ልብስ የዚች ሴት የደሟን ምንጭ ያደረገላት ልብስ ነው። ጌታችን ሴቲቱን ከፈወሳት በኋላ አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ አውቃለሁ ብሎ የተናገረበት ስለዚህ ልብስ ነበረ። ስለዚህ ልብስ በገበያ ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ድውያኖች ያኖሩ ነበረ። የልብሱንም ጫፍ እንኳን ሊዳስሱ ይለምኑት ነበረ። የዳሰሱትም ሁሉ ዳኑ ተብሎ ተጽፏል። የማርቆስ ወንጌል ምዕራፍ 6 ከቁጥር 26። እናመሰግናለን።